እንዴት ናችሁ ጋይስ? ዛሬ ደግሞ በሌላ የጉዞ ቪዲዮ ተመልሰናል። የዛሬ ቭሎጋችን የሚሆነው ወደ ሐዋሳ ነው። እዚህ ጋር እንደምታዩት ጉዞአችንን ከኤርፖርት ነው የጀመርነው። ከአዲስ አበባ ሐዋሳ እንግዲህ የ35 ደቂቃ ምናምን አካባቢ መንገድ ነው። በጣም ቅርብ ነው። ዝም ብለን ስንቀናጣ ነው ፍላይት ቡክ ያደረግ ነው። እንግዲህ ይህን ቪዲዮ ሪከርድ እያደረኩ ያለሁት በቮይስ ኦቨር ነው። ሶ አይ ዊል ሌት ዩ ጋይስ ኢንጆይ ዘ ፒውር ኤክስፒሪየንስ። ብዙ ድምፄን አላስገባም። ጀስት ቭሎጉን ብቻ ኢንጆይ እንድታደርጉ ነው የምፈልገው። እዚህ ጋር ከአዲስ አበባ ተነሳን ማለት ነው። ሐዋሳ ላይ ሲቲ ቱር ነው የምናደርገው ዛሬ። የምናደርጋቸውን አክቲቪቲዎች አብረን ያለን። ሶ ጋይስ አብራችሁን ሆኖ ቪዲዮውን ተከታተሉ። ሐዋሳ ላይ ከከፍታ ይሄንን ይመስላል። እንግዲህ እንደምታዩት ፋይናሊ ሐዋሳ ኤርፖርት ላይ ላንድ አረግን ማለት ነው። እዚህ ጋር ሐዋሳ ስንደርስ 8 ሰዓት ነበረ። ቲንክ 7 ሰዓት ከ20 ምናምን አካባቢ ነው በረራችንን የጀመርነው። ሐዋሳ ላይ ስንደርስ በጣም ኃይለኛ ዝናብ ነበረ። ለዛ ነው ከኤርፖርት ወደ ከተማ ያለውን ቪዲዮ ያልቀረስኩላችሁ። እዚህ ጋር እንግዲህ ሆቴላችንን ቀድመን ቡክ ስላደረግን በባጃጅ ወደ ሆቴል ሄድን ማለት ነው። እንግዲህ ሆቴሉ ኤክስፔክት እንዳረኩት ነው። ዋጋውን የሚመጥን ሆቴል ነው። ስታንዳርድ ሩም ነው ያስኩት። ፐር ናይት 2500 ነው ቻርጅ ያደረጉኝ፣ ግን አሪፍ ሆቴል ነው። ብሬክፋስት ኢንክሉድድ አይደለም። ሆቴሉ አሪፍ ቢሆንም ብሬክፋስት ኢንክሉድድ ቢሆን አሪፍ ነበር ብዬ አስባለሁ። እንግዲህ ከሆቴላችን ያለው ቪው ይሄን ይመስላል። ሐዋሳ በጣም አብዶላታል ነው የምላችሁ። ከዛ ሲቲ ቱር ለማድረግ ከሆቴላችን ወጣን። ይሄ ከሆቴላችን እንደወጣን ያለው ቪው ነው። ይሄ እንግዲህ ዋናው አስፓልት ነው። በባጃጅም ዞር ዞር እያለን እዚህ ጋር እያየን ነበረ። ሐዋሳ ትንሽ ሲቲ ናት። በቀላሉ በአንድ ቀን ራሱ ሙሉን ፊገር አውት ልታደርጉ ትችላላችሁ። እኔ ብዙ መራቅ አልፈለግኩም። ጀስት ከተማውን እንደዚህ ኢንጆይ ያረኩት። ቀጥታ ወደ ሀይቅ ሄድኩኝ ማለት ነው። ይሄኛው ሀይቅ ፍቅር ሀይቅ የሚባለው ነው። ፍቅር ሀይቅ ላይ እንግዲህ የጀልባ ጉዞ ማድረግ ትችላላችሁ። እዚህ ጋር ጸዴ አሳ ቤቶች አሉ። እዚህ ጋር እንግዲህ ጀልባችንን ተሳፈርን እና ጀልባ ላይ ትንሽ ኢንጆይ ለማድረግ ሰንሴቱንም ለማየት ነበር የመጣ ነው። ግን ደመናማ ነበር እንዳልኳችሁ ነው የመጣው ጊዜ ዝናብ ስለነበር ሰንሴቱን ማየት አልቻልንም። እዚህ ጋር እንደምታዩት እንግዲህ ከሀይቁ ጉዞ በኋላ አንዳንድ አክቲቪቲዎችን አድርገን እዛ ለመቅረጽ ስላልተመቸኝ ነው። ሰዓቱ እዚህ ጋር 1 ሰዓት ምናምን አካባቢ ነው። በማታ እንግዲህ ሐዋሳ እንደዚህ ጸዴ ናት። ፎሎ ፍላይት ነው። ዋናው አስፋልት ይሄኛው ነው። ፋይናሊ እንግዲህ ሲቲ ቱራችንን ጨርሰን ወደ ሆቴላችን መጣን ማለት ነው። ይህ ደግሞ በንጋታው በጠዋት ድጋሚ ከተማውንም አየ ነው። ሞርኒንግ ላይ ይህን ይመስላል። የስራ ቀን ነው። ይሄ ሮብ ስለሆነ ማክሰኞ ነበር የመጣሁት። የስራ ቀን ነው። ቀጥታ እዚህ ጋር ወደ አሞራ ገደል ወደሚባለው ፓርክ ሄድን። ሀይቁ ዳር ያለው ፓርክ ማለት ነው። በሌላኛው ሳይድ ይሄ ጫፍ ማለት ነው። የነዚህ ጫፍ ነው። እዚህ ጋር ነው አይደል? እሱ እዚህ ጋር መሰለኝ። የትኛው ላይ ይሄ? እሺ
ትራንስፈር ነው የምናደርግልህ። እሺ እዚህ ጋር እንግዲህ ድጋሜ ጀልባ ያዝንበት ምክንያት እዚህ ጋር አሞራ ገደል ጋር ተሳፍራችሁ ስትሄዱ በጣም ጸጥታ ቦታ ያለበት ቦታ ነው። የስራ ቀንም ስለነበረ እዛ ጋር ብዙ ቱሪስቶች ምናምን ስለሚበዙ በጣም ጫጫታ ያለበት ፕሌስ ነው። ይሄ ሐዋሳ መግቢያ ጋር ያለው ነው። ይሄ ከተማው መሀል ላይ ያለው ተራራ ነው። እንደዚህ ጀርባው እኮ መግቢያ ነው አይቼዋለሁ። ማወጣጫው አለ በመኪና ይወጣል። የትኛው ነው ትልቁ ተራራ? እዛ ፊት ለፊት ያለው ይሄኛው ደግሞ በእኛ ፊት ለፊት በተሴት ተራራ። ኦኬ አርጃና አያ ኢንገረስ ይወጣል። እሱ አይደለም አርጃና አሊጌተር መንታ ምላሳ ሎካል ነው እሱ። ፋይናሊ እንግዲህ ሐዋሳ ላይ የነበረንን ቆይታ ጨርሰን ወደ ሆቴላችን መጣን። በንጋታው ወደ አዲስ አበባ ጉዞ እንጀምራለን ማለት ነው። ቀጣይ እንዳሳያችሁን ፈልገው ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ። ሰብስክራይብ። ቴንክ ዩ